በአሁኑ ሰዓት የቫይታሚን ዲ ክብሎችን የሚወስዱ ከሆነ የምክር ለርሶ ነው። እንደሚታወቀው ብዙዎቻችን ላይ የቫይታሚን ዲ እጥረት ይስተዋላል። በዚህም የተነሳ ብዙዎቻችን የቫይታሚን ዲ ክብሎችን እንወስዳለን። ነገር ግን ያለ ሐኪም ክትትል ለረጅም ጊዜ የቫይታሚን ዲ ክብሎችን የምንወስድ ከሆነ ከፍተኛ የሆነ የጤና ጉዳት ሊያስከትልብን ይችላል። በደም ውስጥ ያለው የቫይታሚን ዲ መጠን ከመጠን በላይ ከሆነ በሕክምና ሃይፐርቫይታሚኖሲስ ዲ እንለዋለን። ይህ ችግር ደግሞ በደማችን ውስጥ ያለውን የካልሲየም መጠን በከፍተኛ ሁኔታ በመጨመር ብዙ ጉዳቶችን ሊያስከትል ይችላል። በደም ውስጥ ያለው የቫይታሚን ዲ መጠን በከፍተኛ ሁኔታ ከጨመረ እነዚህን ጉዳቶች ያስከትላል። አንደኛ የኩላሊት ጠጠርና የኩላሊት ህመም፣ የደም ግፊት መጨመር፣ የምግብ ፍላጎት መቀነስ፣ ማቅለሽለሽ፣ ማስታወክ እንዲሁም ደግሞ የሰገራ ድርቀት፣ የአጥንት ህመምና የጡንቻ መዛል፣ የውሃ ጥም እንዲሁም ሽንት ቶሎ ቶሎ መምጣት፣ በተጨማሪም የሙድ መቀየርና የተለያዩ የሰውነት ለውጦችን እናስተውላለን። ስለዚህ እርስዎ የቫይታሚን ዲ ክብሎችን የሚወስዱ ከሆነ በየጊዜው በደም ውስጥ ያለውን የቫይታሚን ዲ መጠን ቼክ ማድረግ መዘንጋት የለቦትም።